أعوذ بالله من الشيطان الرجيم. الحمد لله رب العالمين الرحمن الرحيم مالك يوم الدين القائل رضي الله عنهم ورضوا عنه. أشهد أن لا إله إلا الله وحده لا شريك له شهادة عبده وابن أبده وابن عمته ومن لا غنى له طرفة عين عن رحمته شاهد بربوبيته مقر بوحدانيته والصلاة والسلام على إمام الدعاء والرحمة المهداة والنعمة المستاه سيدنا وإمامنا وأسوتنا محمد وعلى آله وأصحابه ومن سار على دربه واقتفى أثرهم إلى أن يريث الله الأرض ومن عليها. أما بعد فيا قومي فسلام الله عليكم ورحمته وبركاته. ዛሬ ኢንሻአላህ ባለፈው ቃል የገባነውን ተከታታይ ፕሮግራም እንቀጥላለን። غدا نلقى الأحبة محمدا وصحبه ወዳጆቻችን እንገናኝ የሚለው ፕሮግራም በአላህ ፍቃድ ይቀጥላል። የአላህ Subhanahu Wa Ta'ala መገጠም ከሆነ ዛሬ ስለ አንዱ ታላቅ ሰሃቢ ታሪክ እንነጋገራለን። ከሱ በፊት ግን ሰይድና አቡበክር ረዲየላሁ ዐንሁ لما حضرته الوفاة ሰይድና አቡበክር ሞት አፋፍ ላይ እንደደረሱ አብሯቸው ላሉት ሰዎች ምን አለው? إذا مت تلك الليلة ዛሬ በዚህ ሌሊት ከሞትኩ فلا تنتظرون إلى الصباح እስከጧት እንዳትጠብቁኝ فإن أحب الأوقات إلي ما أكون أقرب إلى رسول الله እኔን እስከ ንጋት እንዳትጠብቁኝ ሲነጋ ነው ምን ቀብረው ብላችሁ በሌሊት ወስዳችሁ ቀብሩ። ምን ነው እኔ ዘንድ በጣም የተወደደው ጊዜ ወደ ነብዩና ወደ ባልደረቦቹ ቅርብ የምሆንበት ጊዜ ነው። እባካችሁ እንዳታቆዩኝ። እኛ ምንለው ይሄን ነው። አኺራ ላይ እስክንገናኛቸው ድረስ ከሰሃቦች ጋር በትዝታ አምድ አብረን እንቆያለን። የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምን አሉ? لو كان الإيمان بالثريا لتناوله رجال من هؤلاء አሉ። ኢማን እኮ ይሄ እምነት ኢማን ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብሎ አሞገሷቸው። ከነዚህ ውስጥ እጃቸውን የት ላይ አድርገው ነበር? ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ። ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል። الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል። ማን ነው ይህ ሰው? ይህ ታላቅ ሰሃባ ማን ነው? ይህ ሰሃባ ማን ነው? ሰልማን ረዲየላሁ ዐንሁ ሰልማን ነው። الفارسي كفارس ሀገር የመጣው ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው። ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል። ከልጅነቱ ነው ታሪኩን የጀመረልን። كنت فتى فارسيا من أهل أسبهان የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል። من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ። وكان أبي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር። وأغنى أهلها غنى وأعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል። እኔም በምቾት ነበር ያደግኩት። وكنت أحب خلق الله إليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ። ثم ما زال حبه ليشتد ويزداد على الأيام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንዳይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል። እንደወጣ አይፈቅድልኝም። ይህ ቤት እስረኛ ያደረገኝ ለኔ ካለው ጥልቅ ፍቅር የተነሳ። ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው። ሰልማን ምን ይላል? አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው። ይህ እምነት ክፍል ሳትን ነው የሚያመልኩት። ምን ነው ሳት ሁሉን ነገር ታቃጥራለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት።
ብለውስ ሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ የዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ወደ ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ اني اشتغلت اليوم بما ترى ዛሬ ባይህ ጉዳዩ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታተለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን እንደወጣ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما انا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوች ከክርስቲያኖች በተክርስቲያን ጥግ አለፍኩ فسمعت اصواتهم فيها وهم يصلون الناس يسجدوا صلاه ያደረጉ ድምጻቸውን ሰማው فلفت ذلك انتباهي ትኩረቴን ሳበው ድምጻቸው ገረመኝ ምን አይነት የመገዛት አይነት ነው የተገሳብኩና ወደነሱ በተክርስቲያን ውስጥ ገባው ይላል ወደሚያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምን አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር በጣም ተገረምኩ فلما تأملت أعجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያሰጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው ሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت لراسي بيالو والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየው ዒባዳቸው ላይ የተመለከቱ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃ ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ ይሄ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝ ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ اني مررت بأناس يصلون في كنيسة لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለስጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ሊሆን አለና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን ኸይር አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ ኸይሩ منهم ያንተ እምነት ያባቶች የቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ ሰልማን ለሐቅ ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይህ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝ ይላል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት ይያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር
ወደዛ ሀገር የሚሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም አገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል ከፋርስ አገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ይጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር تسافر أبرهدا كزام فلما نزلنا فيها قلت من أفضل رجل من أهل هذا الدين كزي إمنتها جوست بيستي تشالو صومان نوالكواتشو قالوا باباس نوالوي يبت كريستيان وانا مري يشاماجر وانا باباس السونوالوي سلمان كترى كيسوش قامون الفلقم كوهنا وچونو موني فلقم مجمرالي أين أصل هذا الدين بلون براون دمو من هذا من أفضل رجل من أهل هذا الدين ما أنه بلاجو سوال يتشال النمبر ميدايكو كزام باباسو مهنو ساك ودا باباسو هدنا من علاتشو اني يرسو خدام لكم لا قلقلاتشو يسو خدام كسو لمار لقرا علم اللوك أبرياتشو الله لقزالاتشو ساتشوم تفضل أبرهيمون علوت سلمان من إلال كساتشو قام نور جمركو كساتشو قام ممار جمركو ثم ما لبثت أن عرفت أن الرجل رجل سوء يهجني بتكريستيانو ميستدادرو باباس مدفوسو نبرالا فقد كان يأمر أتباعهم بالصدقة يسون تكتايو تشزبون صدقة ستو إيالا يزاتشو الدعوة يدرقال الناسو صدقة ستقلن بلو برسيساتوت السوقن يكزنو نبرا ياسكمتو نبر سبات بورسا يهال ورق برسك ياسكمت درس በጣም ጠላውት አለ ሰልማን እሱ ንብረት ወርቅ ጥሎ ይሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩ ሳይ በጣም ጠላውት አለ አላህም ይሄን ሁኔታ ይናየና በሱ ቦታ ثم انه لم يمضي غير قليل حتى نصبوا رجلا آخر ልክ ይሄም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا آخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رأيت رجلا أزهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂዳ ይቻላል በዱንያ ብልጭጭ የማይሸነገል ولا أرغب منه في الآخرة أخران من دزي سمي وداي تشالكم ولا أدأب منه على العبادة ليلا ونهارا عند السم ليتكن عبادة لي الله ليتكن ميجز عند الصينة سؤال أيهتم ولا أرغب منه في الآخرة ولا أدأب منه على العبادة ليل ونهار فأحببته حبا جما بتأم لبي بس تمارك بتأم وددكت الله بتأم ميجز عالم عابد دينة سوسي فأقمت معه زمانا كالسوغا لزمنات عبر تكمت كالسوية تماركو قراءتين عبادة مية تماركو تكمتكو فلما حضرته الوفاء كالسم موت بمت أبت كزي قدي السنمي مسل سويلم ليلو أتالايك إيسوشنو بزوري علوت من بيالكوت يا فلان إلى من توصي بي لما أنو عدرام متتوي يوان تنقري لتموتنا الكوت ومع من تنصحوني أن أكون من بعدك كانت بوهلا ما عنده أمت مكرين الكوت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي ليلا سوالاكم إني بهاللو بتكتتنيا من قر لي ياله تككلنيا كيس ينبي عيسى من قري تكتلا جن عند سوال يتهاجر نبي جنيو موصول متبال هاجر إيش موصول عراق أجر كابي كربانات عراق الصون يالله شامنو موصول متجنيو عراق وستر وهو فلان أكلي بالسمو لم يحرف ولم يبدل فالحق به السو نبي عيسى عمتوتن كريستوس ميلوت الناس يعمتوتن دين يالله وتتككلنيا يالا بلاش سو بينور السنة ليلوش عبلاش توتال ኢየሱስ ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ያሉ አጨማልቀውታል
ትክክለኛውን ግን ዒሳ ነብይ መሆኑን መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ መውሱል የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለኝ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ መውሱል ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል መውሱልም እንደደረስኩ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጥኩ والله ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር ዓሊም ዛሂድ ነበር አብሬው እሱ ጋር ተቀመጥኩ ከሱ መማር ጀመርኩ ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاه قلت له موت فافليهم درس شوف سنت سوتش እጁ ላይ እንዳለፉ يا فلان الكت اجلي ሆይ لقد جاءك من امر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል وانت تعلم من امر ما تعلم ይሄ ሙሐከም ፍለጋ ቤተሰብ አገሬን ጥዬ ተሰደድኩ ሞኔን ታውቃለህ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆን ታዘኛለህ አልኩት فقال اي بني اي انت لجوي والله ما اعلم ان رجلا على مثل ما كنا عليه الا رجلا بنصيبين والله علي مريت لي انينا انت ودني لاكه ታላቁ ጳጳስ አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው መውሱል ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልክ እሱ ጋር ሆነና አላህን አብረው ተገዛ የሰልማን ሶስተኛ ስደት ሊጀምር ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛቻ ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ ያልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመሩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡት ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት لقد عرفت من امر ما عرفت የኔን ጉዳይ ያው እንደምታቀው ነው በስደት እናንተን ፍለጋ ነው ሀገር ጥዬ መጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ርስት ነው ወደ ማን አደራት ለኛለህ ወደ የት ሀገር ልሄድ አልኩት አለ كذا من علي فقال أي بني أنت لجوهي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية والله إني بنبرنبت منقر لي دنيا لي يقرر سوي لم عند سوي هون الجي يسوي تنبيجين عمرية متبال أقرنو كشالك السوق درس بتعلينيال يا سلمان سوستنيا جزو ودمن أردتنيا جزو ودا عمرية جمرة كفارس ودا الشام كشام إلى الموصول كموصول إيه نصيبين كنصيبين يا ودا متى عمرية متى أردتنيا جزو سدت الله أكبر رضي الله عن سلمان ወደዚህ ቻገር እንደመጣው ይህን ሰው አገኘሁት ልክ እንደ ጓደኞቹ صالح አቢድ ሰው ነበር ይላል ከሱ ጋር ብሬ ተቀመጥኩ ከሱ ጋር ግዚያዎች ማሳለፍ ጀመርኩ መቅራት መማር ጀመርኩ ከዛ መጨረሻ ላይ ልክ እንደ ጓደኞቹ እሱ ሞት አፋፍ ላይ ደረሰብኝ ይላል ከዛ መጣውና ምን አልኩት انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታቀው ነው ሐቅን ፈለገው ወደ እናንተ ተሰድጄ የመጣው فإلى من توسبي ወደ ማን ነው አደራ የምትለኝ ወደ ማን ልሄድ አንተ ከሞት ካልኩት ሰውየው ግን በጣም የሚያሳዝን ዜና ነገረኝናል فقال يا بني أنت لجوهي ما أعلم أن هناك أحد من الناس بقي على ظهر الأرض متمسكا بما كنا عليه الله እኔ ልንገርህ እውነቴን ልጃሌ በአላህ ይሁንብኝ አሁን መሬት ላይ እኛ ይዘነው በነበረው ቀጥተኛ መንገድ ላይ የተቀመጠ ሰው የለም على ظهر الارض መሬት ላይ የለም ሐቁን ይዘው የተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር የሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳለው መርየምን የኢሳ እናት ናትም
ፈጣሪ እናት ናት የሚሉ እንዴት ተበላሽ አመለካከት ውስጥ ያላችሁ ነው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገር ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ወላኪነሁ አለ قد أظل زمان يخرج فيه بأرض العرب نبي الله سبحانه وتعالى عرب مريت لي ملكو لعالم الزنة عدرقم ملكو عند نبي اميوات عبت زمن درسال ما نملاكبت نبياتنا صلى الله عليه وسلم رسول ملاكو واتبع ملة إبراهيم حنيفا كتتنيوني إبراهيم منقد تكتل الله القرآن الله ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ ሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر ይሰው ምልክቱ ሁለተኛው ምልክቱ ምንድነው ثم يهاجر من أرضه إلى أرض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካን ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት بين حرتين ማለት ጥቁር መዲናን ያስተዋል እንደሆነ የትሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተምር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو يأكل الهدية هدية كسته تقبله يبلال ولا يأكل الصدقة صدقة كان أمت تبتستو صدقة أي بلام مالو وبين كتفيه ليلا دمو ملكتو كتكشاوچو مكاكل خاتم النبوة يا نبينت مهتم تدرقبتال الله أكبر فإن استطعت أن تلحق بتلك البلاد ففعل كدي الدنيا ላይ ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና ዛ ሀገር ለመጠበቅ ምትችል ከሆነ አድርግ እንጂ الدنيا ላይ ሌላ ሰው ይቀር የለም سلمان رضي الله عنه من ይላል ثم وافاه الأجل ይህ ሰው መጀል ሞተ ይታላቅ ዓሊም ይታላቅ ጳጳስ فمكثت بعده بعمورية عمورية ሀገር ላይ እዛች ሀገር ለተወሰነ ዘመናት ተቀመጥኩ إلى أن مر بها نفر من تجار العرب من قبيلة كلب የምትባለው የአረቢያን መሬት አካባቢ ግዛት ውስጥ ካለች ሀገር ላይ የሚሄዱ ነጋዴዎች በዛች አሞሪያ ሀገር ላይ ሲያልፉ አየዋቸው አላህ እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኘው ልክ እነሱ ሳገኛቸው فقلت لهم بيالኳቸው إن حملتموني معكم إلى أرض العرب أعطيتكم بقرات هذه وغنيمتي ወደ አረብ ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለው ነው ይሄን ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣችኋለሁ እንዳለ ወሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እዳዝ ይዘነን እዳለ فاعطيتهم اياها ሰጧቸው እነዛን وحملوني معهم حتى إذا بلغنا وادي القرى لك مدينة شام مستمتقين ودا مدينة قرب بالك عرب قرص وادي القرى متبال كتمالك كذا سندرسقنا له غدروا بي وباعوني لرجل من اليهود إذا سندرس كادوني لأن يهودا شتوني لباري عندهم باري اتشنو بلو شتوني سلمان እንዴት እንደሚንገላታ ታዩት ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ እቺ ዋዱል ቁራ የምትባል ወደ መዲና ጠጋ ብትልም በደንብ ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆንም ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ሀብታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛም አጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዞ ይመጣል ወነቀለኒ معه الى يثرب ወደ የትሪብ ወደ መዲና ነብዩ ወደ ሚሰደዱባት ሀገር ይዞ ይመጣል فرأيت النخل الذي ذكره صاحبي بعمورية يعني تلاقو باباس يا وصلنين يبتمر يتمولا شون أجر أيوات لبي باس يتمولا
በጣም ደስ አለኝ ምን ነብዩ ወደሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንት ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ እኔ መዲና ውስጥ በኑ ቁረይዛ ይሁዶች ክልል ላይ የሷ አገልጋይ ሆኜ ተሽጬ በተቀመጥኩበት ወቅት ነብዩ ግን ያኔ መካ ውስጥ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር እኔ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈር ናት መንደር ናት ከዛ ተቆጦ መጣና ምናለ ቃተለ الله الاوس والخزرج አውስንና ኸዝረጅን አላህ እንደው ያጥፋቸው ይሁን ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣን አለ ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሁኜ ይህን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንዳያዝግ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳራ ይሌ ለወድቅበት ምንም አልቀረኝ ከዛ ተንደርድሬ ሄድኩና ምን አልኩት ማذا تقول ምንድነው የምትለው አይድ علي الخبر እስኪ ወሬው እንድገምልኝ አልኩት ልክ እንዲህ ሲል ሲያይ አሳዳራዬ فغضب سيدي ولكمني لكمة شديدة كبار ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬውን ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጫዬን ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ ለወደ ነብዩና ወደ ሰሃቦች ተቀምጦ አየዋቸው መጣውና ምን አልኩት ኢነሁ قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ እንደራባችሁ እንደደከማችሁ አቃለው እቺ ደግሞ በጃስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይዤው ነው የመጣሁት ሰደቃ ሀዲያ ልሰጣችሁ ሰደቃው ለእናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱም ነው فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሰሃቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሰሃቦቹ ብሉ ብለው ሰደቃ ነው አይበሉም እሳቸው ዝም አሉ ከዛ فقلت في نفسي هذه واحده ይሄ ያን ጳጳስ የነገረኝ የመጀመሪያው ምልክት ናት አልኩ በጣም ደስ አለኝ አለ አሁን ሀዲዬ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩኝ የሆነ ብር ትንሽ ሰራራውና በሳንቲም ተምር ገዝቼ መጣውና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው اني رايتك لا تاكل الصدقه انت صدقه እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይሄም ሀዲያ ነው ሰደቃ ካልፈልክ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሃቦች ብሉ አሏቸው سلمان تقرم كزام زور يدكنا فقلت في نفسي هذه ثانية يجي ولتنيا ملكتنو يان ጓደኛዬ ነገረኛል አሁን አንዲት ምልክት ቀረችው ሰልማን ምንድናት እሷ خاتم النبوة የነብይነት ማህተማቸው ተመልከ سلمان من الال ثم جئت رسول الله صلى الله عليه وسلم ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوች 10 صحابوች አሁን የተቀበሩበት ቦታ ላይ ከዛ ላይ አንድ صحابه ሞተው ሊቀብሩ صحابوች እንዳለ ተሰብስበዋል እሳቸውም ደፍነውት ቁጭ ብለው ይያለ መጣውና فسلمت عليه السلام عليكم በየዘየርኳቸውና ከዛም በኋላቸው ዞርኳል ዙሬ ከለበሱት ልብስ ስለነበር የነብይነት ማህተሙ ይታየኝ ይሁን ቢይ ከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዳዋል ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው ሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ فرأيت خاتم النبوة የነብይነት ማህተማቸውን አየሁት فرأيت الخاتم إلى سلمان
فعرفته أوكت لك يا قوادني عندنا قرينو فانكببت عليه أقبله وأبكي يا لك أسك مسام جمرك يا أنما هتماتشو حق عينو لا يتجلس كله ميتوالو ملكت درسل بتام مالك أس جمرك كذا النبي صلى الله عليه وسلم تقرمنا ندي قوتون في تلفت همتنا فقال ما خبرك لماذا تبكي من دنو متالكس نقرنيالي ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅን ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በልንገራ ሰሃቦች ሊሰበስባቸው ነገራቸው አሉ ሁሉን ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወስሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው ረዲየላሁ ዐን ሰልማን ረዲየላሁ ዐንሁ እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተው ነው የመጣ ምንም እስልምና የምትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው ወይም ብሩን ክፈልና አንተን የገዛበትን ነፃ ወጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ካለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈው አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር ዑለማ ምን ይላሉ اذا كان سلمان رضي الله عنه قد غاب عن بدر واحد سلمان منم كبدرنا كاحد بيركم فقد ادخر الله له دورا رائدا في يوم خندق الله ግን خندق ለሚባለው ትልቁ ዘመቻ ለሙስሊሞች ትልቅ አስተዋጽኦ ያደርግ ዘንድ ይሄን ትልቅ እድል አስቀምጦለት ነበር ይላሉ خندق ላይ ምን ተከሰተ في السنة الخامسة للهجرة بأمستنيو نبيو كمكة ودمدينة كتسددوبت كأمستامت بوهلا إذ خرج نفر من زعماء اليهود قاصدين المكة يهود مسافنتوج بنو قريظة وستمي كماتوت يهود مسافنتوج مدينة بنبيو صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش من دنو علاماتشو محذبين الأحزاب على الرسول والمسلمين بنبي صلى الله عليه وسلم بمسلموش لي حيلنا الدراشتو عندنا لما جرش أجزي سلمنا لما أطفات وصنو يردات هطري لما تيك الناس وش تنكساكسو متعاهدين معهم على أن يعاونهم في حرب حاسمة تستأصل شأفة هذا الدين الجديد يهن أديسون ياقوت القوت يعلون دين الإسلام امنت كسرنا طفات لما طفات ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ አላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በኑ ቁረይዛዎች ሙስሊሞች እናጠቃለን መሃል አድርገን እንደወፍጩ እንዳምጣቸዋለን በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراويت وزات 24,000 مقاتل هيا أرات شي سراويت تنكساكس وده مدينة عندي مسلم لما طفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن مبالون سو مريا درقو يكباد سراويت تنكساكس أسفرين كباد مسلمو جاني كتراتشو الجيغانا سانبر الله سبحانه وتعالى يهن كستت بالقرآن يقل سؤال نديت كبار الدنبر جاءكم من فوقكم ومن أسفل منكم ጠላቶቻችሁም ከበላይም ከበታችም በከበቧችሁ ጊዜ ወኢዛገት الابصار አይኖች በቃበዙበት ወቅት ይላል አላህ ወበለገት القلوب الحناجر ልቦች በድንጋጤ ጉሮሮ ላይ በደረሱበት ወቅት ወተظنون بالله الظنونا በአላህ ላይ ጥርጣሬን በተጠራጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ ሁናሊከ
ያኔ ابتلي المؤمنون وزلزلوا زلزالا شديدا ሙእሚኖች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበቧቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻቸዋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሱሐቦችን ሰብስበው እንዴት እናደርጋሏቸው ነብይ ነኝ ወህይ ይመጣልኛል ለወሰን አይደለም ሹራ ያደርግ ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰበሰቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህ እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታውቁት ስልት አለኝ አላችሁ አረብ አይቶትም ማቅ እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያ መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ስደቃሉ ቁፈራው ተጀመረ ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር ይቦለልባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብዩ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجره الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድል ወፍቃቸዋሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎንነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بكينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን ሙሐመድን ነብዩ ሙሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بكينا ابدا በጂሃድ ላይ አብረነው እስከ ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت ما اهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኮ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا باكه يانت سكينان مرغاغاتن ازنبلن አውርድልን وثبت الاقدام الا كينا ጠላቶቻችንን በተገናኘንበት ጊዜ ጽናት ለግሰን አሉ ان العلا قالوا ليلا قتم نبي سكت ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህ እኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وإن أرادوا الفتنة وده كفر وده شرك እንድንመለስ ፈተና ቢያስቡብንም አበይና እምቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዜሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኑ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይህማል ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማኑ ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ ቃሉ በል ሰልማኑ ሚና እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማኑ ሚና አለ በይት ሰልማን ከኛ ነው የኔ የቤተሰብ ክፍል ነው አላሁ አክበር የነብዩ የቤተሰብ ክፍል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት ሰልማን በጣም የሚገርመው በቁፋሮ ላይ ያሉ
ትልቅ ድንጋይ ገጥሟቸው ነበር ያ ድንጋይ ሲመታ ኑር ብርሃን እየወጣ አላህ ብዙ የገይብ ምስጥሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር ያን ድንጋይ ያገኘውና ያ ምስጥር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው ሱሐቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው خندق ቁፋራ ላይ ያሉ سلمان وذهب سلمان إلى رسول الله صلى الله عليه وسلم يستأذنه في أن يغيروا مجرى الحفر يكفرون أقطاع عن كيروا يتلك دنجا آلت ما لفعل شان ليلاتشو هذا نبي صلى الله عليه وسلم نا سلمان بوتونا سايين متونا تلك مدوشا تقبلوا بزي بتبارك الجاتشو يازونا الله أكبر بلو فهوى به للصخرة ودت لكو قواعد دنجا وردوا بت النبي صلى الله عليه وسلم كولت تسندك كذا ما هل إلى سلمان كقولنا نبر نور وطيلان تلك برهان تزابار قوتا يا دنجا سمتا مدينة شاف سكشاف مولتوتا يا عين نبر إلى سلمان لك نبي يان سمتوت الله أكبر الله يتلاك إيه هنالو أوطيت مفاتح الفارس يفارس وتشن مكفشا قل فتقبلك ولقد أضاء لي منها مدائن كسرى وإن أمتي ظاهرة عليها أنيكو يا مدائن كسرى يا كسران أجروش بيت منجستوش تقبلك أمتوشم ياتشم بوتا شنفو يقوت أطراطلا إيه دنجا كولت سنتقال ሁለተኛ ነሱና ነብይ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቀለ ሙሉ ለሙሉ አልተ ቦታውን ግን አለቀቀም ልክ ያኔም ብርሃን ተስፈንጥሮ ወጣ ኑር ወጣ ሰልማን ይህም ብርሃን አይ ነበር ይላል ከዛ ነብዩ ምን አሉ አላሁ አክበር اعطيت مفاتيح الروم የሮሞች መክፈቻ ቁልፍ እኮ ተቀበልኩ ولقد اضاء لي منها قصورها الحمراء የሮሞች ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ وان امتي ظاهرة عليها የኔም ኡመቶች ለወደፊት አሸንፉ ያችን ቦታ ይቆጣጣራታል አሉ ሶስተኛም ነብዩ አነሱ ይከባድ ድንጋይ ነው ሰሃባው ወላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فالكت الصخرة سلامها واستسلامها ድቅቃል የትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ ልክ ያኔ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله ሰሃባው ማብሮ لا اله الا الله ይላል وانباهم انه يبصر الان قصور سوريا የሶሪያን ቤተ መንግስት እንደማይ ወሰንዓ የየመኖችን ግዛት ቤተ መንግስት እንደማይ ወሲዋሃ من مدائن الارض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛ ማከኝነት እንዳሳያቸው ተናገሩ ሙእሚኖችም ሙሃጅርና አንሷሮችም የነብዩ ቃል እውነት መሆኑን ስለሚያውቁ ምን አሉ هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው በርግጥ አላህና መልእክተኛው እውነትን ተናገሩ እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽመው ሁሉን ክስተት ተመለከቱት ኢማናቸው እንግዲህ ጥልቀት ተመልከት ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማምለጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠይ ሲሉ ሰሃቦች ምን ይላሉ ወሰደቀ الله ورسوله አላህና መልእክተኛው እውነት ተናገሩ ይሄ የነሱ ቃል ኪዳን ነው ተፈጻሚ ኢማን ማለት ይሄ ነው በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ አየው በፈረስ እንዳይሻገሩት የማይመች ነው فمكثوا شهرا ورتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينه مدينه من መግባት አልተሳካላቸው حتى ارسل الله ቢጠብቁ ورتقمطوا አልተሳካም መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى ارسل الله عليهم الريح التي زلزلت منهم القلوب وخلعت الافئده ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላል ከባድ ንፋስ ላከ ቁረይሾች በጣም ደነገጡ ቁረይሹ ጋር የተሰለፈው ሰራዊት አብሮ ደነገጠ እንዳለ ተበተኑ ተመለሱ ይላል فقفلوا راجعين وقد باءوا بالخسران والبور كسروا كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبوا حديث لي نبياتش من يلالو أمرني ربي يلالو الله أكبر ميقرمي حديثنا أمرني ربي بحب 4 كيتايكو أردت صحابوچن اندود عزونيال وأخبرني أنه سبحانه يحبهم
እሱም እንደሚወዳቸው ነግሮኝ ውደዳቸው አንተ መሐመድ ብሎኛል ማን ይሁን አላህ ወዷቸው መሐመድ ውደዳቸው ያላቸው ሰሃባ አራት ተጠቀሱ ከነዚህ ውስጥ ማንም በግንባር ቀደም ተጠቀሱ ሰልማን ረዲየላሁ ዐንሁ ያአላህ ይወደው ነበር ለሱን ፍለጋ የሱን ዲን ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ አገር ቅንጦትን ጥሎ ሲሰደድ 6 ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ውደድልኝ ካለኝ አራት ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير اللي بتزجبه من حديث أنس بزي حديث لي يقول النبي صلى الله عليه وآله وسلم نبياتش من إلى له السابق 4 قداميوج وده خير وده سلمنا قداميوج أردتناتشو إلى له أنا سابق العرب أني عربوچن يقدمكون إلى له النبي صلى الله عليه وسلم وصهيب سابق الروم صهيب دم روموچن يقدم السنو وسلمان سابق الفارس سلمان دمو فارسوچن ቀድሞ የመጣ ሰው ነው وبلال سابق الحبشه بلال دمو ከኛው أرض الحبشه ቀዳሚው بلال ነው ከነሱስ ማንን ተከሱ وسلمان سابق الفارس ቀድሞ የገባ ታላቅ صحابه ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنه الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ صحابه ነው سلمان بل ይላሉ فوق هذا الجنه تشتاق اليه جنة ود سلمان تنافقالج نبياتنا صلى الله عليه وسلم يقول النبي صلى الله عليه وسلم عن حديثاتنا من يقولوا إن الجنة تشتاق إلى 3 جنة كان يبي صحابه جس ود سبت تنافقالج إن أنتنا نراه جنة من نافقه اللهم ربنا أتينا في الدنيا حسنة وفي الآخرة حسنة من بالدنيا حسنة خير نجرسن بآخرة حسنة من دنا جنتنا مالتكم እንዲህ ያለ ምን ለምናትን ምን ናፍቃትን ጀነትን እሷ ግን ምትናፍቃቸው ሶስቶች አሉ ከነሱ ውስጥ ማንን ተከሱ ሰልማን ረዲየላሁ ዐንሁ ጀነት ትናፍቀዋለች اخرجه الترمذي وقال حسن غريب الله اكبر سلمان رضي الله عنه من اي درجه ينبروا سلمان كان سلمان غزير العلم تلك أوقات نبرو صونو سلمان وكان من أفضل الصحابة علما كصحابة جست تلك علم نبرو طلق صحابة منه سلمان رضي الله عنه سيدنا علي سلسو تتأيقو سلتلك علمه سلسفي فكرة عما لك عكتو تتأيقو سيدنا علي منالو فقال ذاك امرؤ منا وإلينا أهل البيت سلمانكو ينيانو ياسو يكنيا كنبي صلى الله عليه وسلم بيتسوست عندكونو علم علم الأول وعلم الآخر يمجمرون وقت يمجرشون يوقنو وقرأ كتاب الأول وقرأ كتاب الآخر يمجمرون كتاب التوراة الإنجيل بنبي عيسى بموسى يتورد يوقع ود بنبي يتورد اللتن كتاب يوقع تلك علم الله سو نبر وكان بحرا لا ينزف دكاو ما يدرس ما ينطف تلك بحر يقولوا نبر سيدنا علي رضي الله عنه كزيه مالفو سيدنا علي سلمان لقمان الحكيم بلو يسيموتال لقمان الحكيم الله سبحانه وتعالى سلا لقمان قرآن لي تكسوال ولقد أتينا لقمان الحكمة على لقمان حكمان تبابن ستن ونبر إلال يا نبي صلى الله عليه وسلم لقمان الحكيم سلمان نويل نبر سيدنا علي رضي الله عنه تلاق مفكر نبر سلمان ታላቅ ጥልቅ ዒልም የነበራቸው ሰው ነበሩ ይህም ጥልቅ ዒልማቸው ከዚህ ክስተት ላይ ይንጸባረቃል የነብዩ ምስክር እዚህ ጋር ሲያጸድቀው እናያለን አንዴ አቡ ደርዳ ታላቁ ዛሂዱ ሰሃባ ከሱ ቤት ያድራሉ ሰልማን ረዲየላሁ ዐንሁ ከሱ ጋር የተወሰነ ሳምንት ሲቆዩ አቡ ደርዳ ሌሊት ሲሰግድ ያድራል ቀን ጾሞ ይውላል በጣም ተገረሙና ሰልማን ረዲየላሁ ዐንሁ ምን አሉት አንተ ሆይ ጾምህን ቀንሰው ሶላትህንም ቀንሰው አሉት عندي أتمنعني أن أصلي لربي وأصوم لقيتاي كما صوم لقيتاي قمي كما هدر تكلكلني الله هندي دمو سيلو قال أو كلكله منه لا أين حق الله لبيت سبوج حق الله لقربيت حق الله لنفس حق الله لا اللهم حق الله لهو حق كن ستار
ዝም ብሎ ዒባዳ ብቻ አይደለም ለእያንዳንዱ ለቤተሰብ የምትሰጠዋል ለዳዕዋ አለ ለኑሮህ ለሥራ የምትሰጠዋል ለእያንዳንዱ ኢስላም ውስጥ ሐቅ አለው ዝም ብለ ዓቢዱነ መጋረጃ ውስጥ አትወጣ ሚል ዲን አይደለም ይሄን ሲለው ይሄን አባባል ነብዩ ሰለላሁ ዐለይሂ ወሰለም ሰሙና በጣም ተገረሙ ምን አሉ لقد اشبع سلمان علما ሰልማን ዒልም ተጠግቧል አሉ እንዴት አይነት ጥልቅ ግንዛቤ ነው ያለው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰልማን ታላቅ ዓሊም ሰሃባ ነበር ይህን ዒልምም ደግሞ ያካበተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለየት ያለ ጊዜ እየሰጡ ያስተምሩ ስለነበር ነው وانا عائشه رضي الله عنها قالت እናታችን አይሻ ምን ትላለች كان لسلمان مجلس ለሰልማን የሚቀማመጥበት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበረው من رسول الله صلى الله عليه وسلم ينفرد به بالليل ለሊት ላይ ነብዩ ከሌላ ሰሃባ ለይቶ ቁጭ አድርጎ ያስተምሩት ነበር የዕልም ፍቅር እሱም ነበር ረሱልም ያጠጡት ነበር حتى كاد يغلبنا على رسول الله صلى الله عليه وسلم ከነብዩ ላይ እስኪያሸንፈን ድረስ በቃ ሐቃችን ወሰደው ነው ለሊት ካንዳችን ጋር ነው የሚያድሩ ሰልማን ጋር ግን በጣም ያመሹብን ነበር ትላለች ከዚህ ዕልም ወሰደ ይህም ዕልሙ እንዲከበር አደረገው ሰልማን حتى ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ሶላት እየወረዳችሁ ነው ነብያችን ሰለላሁ ዐለይሂ ወሰለም ሶላት ማውረድ አለብን ኢንሻአላህ الصلاة والسلام عليك ነብያችን ወደ አኺራ ከሄዱ በኋላ ሰለላሁ ዐለይሂ ወሰለም በሳቸው ስር የተተኩት ኹለፋዎች መሪዎች ለሰልማን ትልቅ ግምትና ክብር ነበራቸው ሰይድና ዑመር የአሚር አልሙእሚኒን የምእመናን መሪ ሆነው የዓለምን 1/3 ባስተዳደሩበት ወቅት ውስጥ ሰልማንን ሌላ ቦታ ላይ አሚር አድርገውት ነበር መዳኢን አካባቢ ያሆነ ኢራን አካባቢ ያኔ ሰልማን መዲና ሊዘይራቸው ሰይድና ዑመር ዋናው መናገሻው ቦታ መዲና ነው ያኔ ነበር ሊዘይራቸው ሲመጣ ሰይድና ዑመር ይላሉ ሙአሪኾች ለማንም ሰርተውት ማያውቁት ነገር ሰልማን ነው ይሰሩ ምን አሉ ትላልቅ ሱሐቦች ተሰበሰቡና ምን አሉ هيا بنا نخرج لاستقبال سلمان لمقبل ننوطارو وخرجوا بهم لاستقباله عند مشارف المدينة وطنا مدينة دنبروچ አካይ ወጣው ሰልማንን እንኳን ደና መጣ ትልቅ ቦታ ይሰጠው ነበር ዒልሙ ዙህዱ ትልቅ ደረጃ እንዲሰጥ አድርጎት ነበር ለሰልማን የሰልማንን ዙህድ ለዱንያ ዲኮሬሽን ቦታ አለመኖሩን ብናይ በጣም እንገረማለን ሰልማን መዳኢን የምትባለው የኢራን አካባቢ ያልኳችሁ ቦታ መሪ ሆኖ ተደርገው ይያለ وكان اذا خرج عطاؤه امضاه ويأكل من يده الى المؤرخوች ደሞዙ ሲወጣለት የብዙ ሺህ ህዝብ አስተዳዳሪ ነው ያኔ እንደ ፕሬዝዳንት የሚከፈለው ብር አለ ያ ብር ሲሰጠው ለሰደቃ ነበር የሚበትነው እሱስ ምን ይበላል ሰርቶ ከጁ ስራ ነበር የሚበላው ረዲየላሁ ዐንሁ ሌላ ስራ ይሰራና የእጅ ስራ ያን ሽጦ ነበር የሚተዳደረው ሰዓድ ኢብኑ አቢ ወቃስ ባለፈው ታሪካቸውን ያየነው ታላቁ ሰሃባ ሰዓድ እሳቸው ሰልማን ረዲየላሁ ዐንሁ ታሞ ያለ ሊጠይቁት ገቡ ሰልማን ማልቀስ ጀመረ ያኒ ሞታፋፍ ላይ አከይ ያለ ታሞ ያለ قال له سعد من قالوت ما يبكيك يا ابا عبد الله انت عبد الله اباتوي عبد الله የሚባል ልጅ አላቸው انت عبد الله አጠራርኒ ነው ወንድም ከስተራ يا ابا عبد الله احتراماቸውን እዚህ ጋር መረዳት እንችላለን يا ابا عبد الله ما يبكيك ምንድነው የሚያስለከሰ لقد توفي رسول الله وهو عنك راض ነብያችን ሰለላሁ ዐለይሂ ወሰለም ካንተ ወደዱ ሲሆኑ ወደ አኺራ ይሄዱት ምን አስፈርቶ ታለቅሳለህ አለው سلمان رضي الله عنه من على والله ما أبكي جزعا من الموت ولا حرصا على الدنيا أنيكم مالك سو የዱንያ ፍቅሬን ልነጠላቱኝ ይጓጉቼ ወይም ከሞት ፈርቻ አይደለም لكن رسول الله صلى الله عليه وسلم عهد إلينا عهدا ነብዩ ግን ሲሞቱ ያስገቡን ቃል ኪዳን ነበር ነብያችን ምን ብለው ነበር ليكن حظ أحدكم من الدنيا مثل زاد الراكب ምነው ነብያችን ሰለላሁ ዐለይሂ ወሰለም ያንዳችሁ የዱንያ ስንቃችሁ ልክ ሰፈር ላይ እንደሚወጣ ያንድ መንገደኛ ስንቅ ይሁን ብለው ነበር وهانذا حولي هذه الاساويد እኔ እንደሞ እንደምትየኝ ይሁን በዚህ ንብረቱላ ተከበበ ይሄን ጥዬ ለሞት ነው አለ ሰዓድ ኢብኑ አቢ ወቃስ ምን ይላል ተመለከትኩ ቤቱን ይላል ዙሬ ባይ فلم ارى
إلا حفنة ومطهرة بيتو ያለ ትንሽ መሰዳጃው መስገጃው ትንሽ ነገሮች ናቸው ምኑን ትሶነው በየተገረምኩ ይላል በሌላም ሪዋያ ሰዓድ سلمان رضي الله عنه سيموت 30 درهم ነበር ወይ ዲናር وفي روايه اخر የዚህን ያህል ብቻ ነበር የነበረው በእኛ 30 ብር ሊሆን ይችላል ተዋضعه رضي الله عنه የሰልማንን ተዋضع ስናይ ደግሞ በጣም የሚገርም ነው ጓደኛው ምን ይላል አንዴ ሰልማን ቤቱ ገባው ስገባ ቤቱ ውስጥ ሊጥ ያቦካ አገኘው ተጎንብሰው ይህ አገር አስተዳዳሪ በጣም ተገረምኩና እንዴ خدامያችሁ የናንተ ሰራተኛ የትዳኑ አንተ ተጎንብሰ የምታቦካው ስለው فقال لقد بعثناها في حاجة فكرهنا أن نجمع عليها عملي እኛ ለሆነ ጉዳይ ልከናት ነው እናም ሁለት ስራ እሷ ላይ መጫን ስለጠላነ እኔ ልገዛት ብዬ ነው ተጎንብሸ ማቦካው አላሁ አክበር ምን አይነት ትልቅ ሰው ነው ሰልማን እንዴት ጀነት አትናፍቀው ይሄን ትልቅ ሰው በጣም የሚገርመው وفي الايام التي كان فيها اميرا على المدائن የምትባሉ ያሁኑ ኢራን ታላቅ አስተዳዳሪ ሆኖ ተመድቦ ዛያለ لم يتغير من حاله شيء ከሱ ሁኔታ የተቀየረ ነገር የለም ይላሉ ሙአሪኾቹ وذات يوم በጣም የሚገርመው ክስተት አንድ ቀን وهو سائر في الطريق لقيه رجل قادم من الشام አንዴ ሰልማን رضي الله عنه በጎዳናው ላይ ሲመላለሱ ከሻም ሀገር የመጣ አንድ ነጋዴ ጋር ተገናኘ ومعه حمل تين وتمر ይሄ ነጋዴ ደግሞ እጁ ላይ ተምርና ቲን ሊሸጠው ወደ መዳኢን ሀገር ይዞት የመጣ ከሻም ሀገር ደክሞት የከበደው ዕቃ ይዟል ተምርና ቲን ይዟል ብቻ ሊሸከምለት የሚችል ከማህበረሰቡ ጋር ብዙም ያልተለየ ሰራተኛ ይመስል ሰው ሲፈልግ ሰልማንን አየው واشار لرجل فاقبل عليه እናንተ ሰው አላቸው እሳቸው ሀገሩ አስተዳዳሪ ናቸው فقال الشامي احمل عني هذا ይሄን ተሸከምልኛል فحمله ومضيا معا سلمان رضي الله عنه تشكموا أبرو مقواز جمروا وإذا هما في الطريق بلغ جماعة من الناس سلمان رضي الله عنه عند سراتين يتشكموا سيدو كزينة قاريقا من قرلي بزوسو وشاكين سلمان رضي الله عنه وسلم عليهم السلام عليكم على شون تشكموا فأجابه واقفين قموا وعلى الآمر السلام بمرياتشي لي سلام يهون سيلو وعلى الأمير السلام على دنقته هي شامي ينقاري منال بمرياتشي لي يعني شاقر مريني تدناقرنا أي أمير يعنون ما ننيوم مرينا وميلو بس يدناقر ثم تصارعوا إليه هزبو تراوط ومتونا يا أبا عبد الله نحمل عنك إنيان نشكم باكستان سيلو تقرم دنقت إيسو من دنو دي من كبعكبوت علينا من هذا إيسو ما أنه علاجه قالوا هذا أميرنا سلمان صاحب رسول الله يكو يا غريتو استداداري أميرات شركونو ينبي صلى الله عليه وسلم بالدربا بتأم دنقت إيسو وهارت كلمات الاعتذار والأسف من بين شفتيه كافوست يكرتاك على المزنب جمرة كذا مروتو هدنا يكرتها بلوني لك أبلاتو ليورد سيل سلمان رضي الله عنكم قالوا لا حتى أبلغك منزلك بيت سالا درسه بالسطه رأيتم تشكموا وسدوا بيتو أدرسوت رضي الله عن سلمان ما ين التواضع عند تلك يا قرص السداداري رضي الله عن سلمان يهتالك إن دقسو كلهم الدنيا لي في السامع لو موت أفافلي درسا وفي مرض موته موت أفافلي بدرسبت كاللي بالبيتنا استرات من علات أسكمج اللي يالكوشن دبكش عنوري يالكوش استوتاين عم جالت الصام دبك استمتو بهونا قاطرو نجر يتدبك مسك ነው ይህ مسك አንድ ጦርነት ላይ አሸንፈው ሲከፍቱ የደረሰው ነበርና ስሞት ቀን ማሸተነው ብሎ ያስቀመጡት ነበር ረዲየላሁ ዐንሁ ከዛ መጣችላችሁ ትልቅ ዕቃ አስጭኛሏት ትልቅ ዕቃ መጣች ይሄን ሚስኩን ውሃው ስከተቱና ለወሱት ካሸተቱትም በኋላ ምን አሉ እንضحي حولي ይሄን ነገር ዙሪያዬ ላይ ርጭው አሏት فانه يحضرني الان አሁን እኮ እንግዶች ይመጡብኛል خلق من خلق الله الله ፍጥረታቶች ሆኖ لا ياكلون الطعام وانما يحبون الطيب ጥሩ ሽታን የሚወዱ ምግብ የማይበሉ እንግዶች ይመጡብኛል እና ዙሪያዬ ላይ ርጭው አላት አላሁ አክበር
ባለቤቱም ሳልህ ነበርች እንዳላት ዙሪያቸውን ረጨችው ቤቱ ኑር መሽተት ጀመረ ከዛ ምን አለት ወረጂ በሩን ከፋፍችልኝ እንግዶች እንዴት እንደሚገቡ አላቀም በየትኛው እሷ ባሏ እንዳላት በሩን ከፋፈተችና ወረደች ከዛም ከጥቂት ደቂቃ በኋላ ስትመለስ ሰልማን ረዲየላሁ ዐንሁ ሩሑ አካሉ ጋር ነበረችም ወደ ናፈቀው አላህ ሄዶ ነበር ወደ ናፈቀችው ጀነት ሄዶ ነበር ሰልማን ወደ ናፈቃቸው ናፍቆቱ ወደ ረበሸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ፈተለካ بالأحبة محمدا وصحبه رسولنا ينافقاቸውን ባልደረቦችን ተገናኘ ረዲየላሁ ዐን ሰልማን አላህ ይወደደው ጀነት ውስጥ አብረን እኛንም ይሰብስበን ኢንሻአላህ ከዚህ ታላቅ ሱሐቢ ምን ማሩ አስተምሮቶችን አሳጠረና ያለን ኢንሻአላህ ጊዜ እንዳይወስድብን አድርገን ምነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አስሐቢ ከነጁም የኔ ባልደረቦች እንደ ከዋክብት ናቸው ቢአይሂም እቅተደይቱም እህተደይቱም ማንኛውንም ብትከተሉ ወደ ጀነት ያደርሳችኋል ያሉ ከሰልማን ምን እንማራለን ሰልማን ከህይወቱ ምን ወስዳለን ለዱንያ ብልጭልጭ ትልቅ ጉጉት አልነበረው ለዱንያ ዲኮሬሽን ትልቅ ስስት አልነበረው ዛሂድ ነበረ ለዛም ነው ሲሞት እጁ ላይ ወደ 30 ብር በእኛ ማለት ነው እጁ ላይ የተገኘው ቤቱን እንደምናቀው ነው ደሞዙ ሰልማን እንደወጣ ነበር ሰደቃ የሚሰጠው ይሄንም ያስተማሩት ነብያችን ሰለላሁ ዐለይሂ ወሰለም ነው ዙህድ መማር አለብን ዱንያ ኢንሻአላህ ናዛት በእጃችን ቀልባችን እንዳትገባ ዛሂድ መሆን መቻል አለብን ሁለተኛው ثانيا رد الحقوق حقን መመለስ አለብን ነብዩ ሰለላሁ ዐለይሂ ወሰለም ሰልማን እሳቸው ጋር እስልምናን ተቀብለው እንደገባ ምንድነው ያሉት ያ ሰልማን ካቲብ ሰይደክ አንተ ሰልማን በል አስተዳዳሪን ተጻጻፈው ከሐቁ አፉታን ጠይቅ አሊያ ዳውን ክፈል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኛም ባለፈው ነቱቡ ኢላላህ ጀሚዓን ወደ አላህ እንመለስ በሚለው ፊሲዲያችን ላይ ፕሮግራሙ እንደተከታተላችሁት ከዛ ሸሪጥ ላይ ከተውባ ሸርጦች ውስጥ ከሰው ጋር የሚገናኝ ከሆነ ረድ الحقوق ነው ሐቅ መመለስ አለብን የሰው ሐቅ አላህ ያገባው የሰው ሐቅ የበኒ አደም ሐቅ አላህ ያገባው እኛን መመለስ ያለብን አላህ Subhanahu Wa Ta'ala ظلمن يزو لم يمت يوم القيامة من إلال يقول الله تعالى حديث الكرسي لي وعزتي وجلالي بلك إني بكبري هنبن لا يجاوذ هذا الجسر ظالم يهني سيرات دلدي بداي سو ألفوم نميلو الله بدلاتش نزيو متاطب አለበት ሰዎች ጋር ሐቅ ካለ አፉታ መጠየቅ ከቻለ መክፈል መቻል አለብን የሰው ሐቅ ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ የሰልማን ታሪክ ላይ ያስተማሩ ታላቁ ትምህርት ይሄ ነው ሌላው ተዋዱዑ ረሂመሁላህ የሰልማን ተዋዱዕ ሰልማን ያገር መሪ ሆኖ ሊጥ ያቦካል ሰልማን ያገር መሪ ሆኖ እንደ አንድ ሰራተኛ ተሸክሞ ለሰዎች ቃስ ይወስድና ያለን አረግዴ የለም ሲል ላ حتى ابلغك منزلك ቤት ሳላደርስ ማልተው ሲል እንመለከታለን ስለዚህ ከሱ ምን ወስደው ተዋዱዕ ራስን ማስተናነስ የሙእሚኖች ባህሪ ነው በጣም ከሳልሖች ውስጥ በጣም የሚገርመው አንዱ ሐጅ ላይ ያሉ ሰው በጣም ዝድሃም ውስጥ ነው ሐጅ ላይ ሰው እርግጫው ምን ይበዛል እዛ ውስጥ ያኔ ከጎኑ ያለ ሰው ለአንድ ሳልህ ሰው ምን አለው والله ما اظنك الا رجل سوء والله መጥፎ ሰው እንጂ ሌላ አትመስለኝም አለ ይህ ደግ ሰው እኔ እንዲህ ትለኛለህ ለምን አለ ما عرفني الا انت والله ከዚህ ሚሊዮን ህዝብ ሐጃጅ ውስጥ አንተ እንጂ ማንም አላወቀኝም ልክ እንዳልከኝ እኔ መጥፎ ሰው ነኝ ይህ ራስን ማስተናነስ አያችሁ ሌላውን ደግ ሰው አንድ ሰው በጣም ሰደባቸው የስድብ ማአት አወረደባቸው ምን አሉ መልስ አልሰጡትም ምን አሉ ان كنت صادقا فغفر الله لي የሰደብከኝ የወቀስከኝ ነገር እውነት ከሆነ አላህ ይማረኝ وان كنت كاذبا فغفر الله لك አንተ ደግሞ ውሸትክን ቀባጥረህ ከሆነ አንተን ደግሞ አላህ ይማረ አያችሁ ተዋዱዕ الله اكبر العابد الزاهد محمد بن واسع مبالو تالاكو عالم عابد من يلالو لو كان للذنب رائحة لما جالسني أحد يلالو لني وانجل ذنبي شتاكو بينورو عندم صابري بالتكمت نبر بتعم كرفا نبر تلك عالم عابد كوناج يا الله فريباري نياك نسون النوار من لو تمام يسازن حالاتين ነብያችን ሰለላሁ ዐለይሂ ወሰለም ጀነትን يوم القيامه ከፍተው የሚገቡ ከዚህ ኡማ መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከዛ አቡበክር ሲዲቅ ተከትሏቸው ይገባል ሶስተኛው የሚገባ ዑመር ረዲየላሁ ዐንሁ ዑመር ነው የሚገቡት ይህ ታላቅ ሱሐቢ ግን ምን ይላሉ
መንገር ላይ አንድ ህፃን ልጅ ሲያገኙ ያስቆሙትና ዱዓ አድርግልኝ ይሉታል። አንተ ንጹህ ነህ፣ ወንጀል የለህም፣ እኔ እንደውም በብዙ ወንጀል ተጨማልቄያለሁ፣ እባክህ ዱዓ አድርግልኝ። አላሁ አክበር! ምን አይነት ተዋዱዕ ነው ይሄ! አማ ነሕኑ አፋና አላህ ይዘንልኛ። አሁን ዘመንማ የምንሰማው ወሬ በጣም የሚቀፍ ነው። እኔ ፊርቀቱ ናጂያ ነኝ ይላል። እኔ ፊርቀቱ ናጂያ ማለት የውመል ቂያማ ካላህ ቅጣት ነጃ የሚወጡ ጀነት የሚገቡት ግሩፖች እኔ ነኝ ሲል ሰማል። كيف አንተ ነፍስ እንዴት ብለህ ትሰይማለህ? እኔ ሙናፊቅ ነኝ ነው የሚባለው። ወላሂ እናስተካክል ወንድሞች። በጣም የሚገርመው ከታቢዒዎች ውስጥ አንዱ ትልቅ ታቢዒ ምን ይላሉ? ታቢዒንስ ምን ይላሉ? 30 የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን በህይወት አግኝቻቸው ነበር ይላሉ። ያ እንግዲህ ረዲየላሁ ዐንሁም የተባለ ትውልድ ነው። አዳው አላህ ወዷቸዋል የተባለ ትውልድ ነው። 30ውም ይላል 30 አግኝቻለሁ፣ 30ውም ሙናፊቅ ነኝ እያለ ሁሉም ያስብ ነበር ይላል። ሁሉም እኔ ሙናፊቅ ነኝ አላህ ይምረኝ እያሉ ነበር በነፍሳቸው ላይ የሚያስቡ። አንተ ተቁል አነ ፊርቀቱ ናጂያ፣ እኔ ፊርቀቱና አይባልም ወንድሜ። ተዋዱ እኔ ነኝ ወንጀለኛው። አላህ ድርቅ መሬት ላይ ሲያመጣ በእኔ ወንጀል ይሆናል፣ ህዝቡ እንኳን በእኔ ነው እየተቸገረ ያለው እምንል ሰዎች ነው መሆን ያለብን። ከሰልማን ረዲየላሁ ዐንሁ የምንማረው ትልቁ ትምህርት ተዋዱዑሁ ረሂመሁላህ ረዲየላሁ ዐንሁ። አምስተኛው ትምህርት አተድሂየቱ ፊ ሰቢሊል ሐቅ፣ ሐቅን ፍለጋ የተከፈለ መስዋዕትነት ከሰልማን ላይ እናያለን። ሰልማን ብዙ ሀገር አቆራረጠ። በጣም ከተወለደበት ከተቀመጠበት ሀገር ወደ ሻም ሄደ። ከሻም ወደ መውሱል መጣ። ከመውሱል ኢላ ነሲበይን መጣ። ከነሲበይን ቁጥሩ እንግዲህ ኢላ العمورية ከአሞሪያ ወደ አረብ፣ ከአረብ ወደ የትሪብ፣ ከየትሪብ ተዓበ። ሐቅን ፍለጋ መድከም አለብን። ሐቂቃኛ ከእናት ከአባት እስልምና እናገኘ ነው ብዙ ቦታ ትኩረት ስንሰጠው አይታይም። ሰልማን ወደ ነብዩ የሚያዳርሰው እስከሆነ ድረስ ተድሂያ መውሰድ መረጠ። ምንድነው ያለው? ወደዛች አትክልት ወደ ተሞላባት ሀገር ሲደርስ ወደ ነብዩ እንደሚያቀርበው ስላወቀ ባሪያው ነው መሸጡ ተዛላለው። ያ ሰው ያ ትልቁ ጳጳስ ይገባለት ቃል ነው ተዛለው ነብዩ እንደሚያገኛቸው አስታወሰ። ስድስተኛው حفظ وصية الرسول، የነብዩ ሰለላሁ ዐለይሂ ወሰለም ወሲያ መጠበቅ። ሰልማን ሊሞት ሲል ምንድነው ያለው? ነብዩ ቃል ያስገቡናን አላሟላሁም ብዬ ነው ማለቅ ሰው ነበር ያለው። እኛስ እንዴት ነን? ነብዩ ብዙ ወሲያ ሰጥተውናል። ሊሞቱ ሲል الصلاة وما ملكت ايمانكم፣ የሶላት ነገር አደራ፣ በተለይ በእጃችሁ ላይ የሚተዳደሩትን ሰራተኞች አደራ። ብዙ ወሲያ ነው የሰጡን። እየጠበቀን ነው ነው ራሳችን ጠይቅ። የመጨረሻውና ትልቁ ትምህርት ግን በሰልማን ታሪክ ውስጥ የምናገኘው የክርስቲያን ቀሳውስቶች ጳጳሶች ሐቅን እንደሚያውቁ እንረዳለን። አሁን በቤተ ክርስቲያን ውስጥ ብትመለከት ሚስጥረ ካህናት የሚባል አለ። የካህናቶች የትላልቅ ዑለማዎች በእነሱ ተርም ማለት ነው ምሁራኖች አሉ። ለነሱ እንጂ ለሌላ ማይነገር ሚስጥር አለ። ከነዚህ ሚስጥሮች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው መላክ እነሱ መጽሐፍ ውስጥ ተነግሯል። ነው ነብይ ኢሳ አለይሂ ሰላም ቁርአን ላይ አላህ እንደነገረን ወሙበሽራን ቢረሱልን ይእቲ ሚን ባዕድ እስሙሁ አህመድ፣ እኔ ማበስራችሁ ነኝ ነብዩ አህመድ በሚባል ነብይ ለወደፊት ይላካል፣ የመጨረሻው ነብይ ይላካል፣ በሱ አብሳሪ ነኝ ይላቸው ነበር ለነሳራዎች። እና ትክክለኛ ከይሶችን ብታገኝ ሐቅን ያውቃሉ። አንዳንዴ ቁጭ ብለህ ስታወራቸው አይ ልጄ እምነትም እናንተው ነበረች ታዲያ ምን ይሆናል ብሩ ይዞን እኮ ነው ይሏል። በግልጽ እንዲህ ይሏል። ሐቁ ከነሱም ውስጥ አለ። አውቆ ሸፋፍነውት ነው እለፈው የሚባል አካይዳለች። በተለይ ለዚህ ነሲሐ መሰጣቸው እንድትሰሙት አንድ ካሴት 7 የቤተ ክርስቲያናት ሚስጥራት የሚል በወንድም በኡስታዝ ዑመር ተስፋ የተዘጋጀ አንድ ሸሪጥ አለ። ገስታችሁ ማርኬት ላይ ይገኛል። አዳምጡት። ሚስጥራቸውን አጋልጦ ያወጣ እሱ ራሱ ትልቅ ቄስ ነበር። ከዛም በኋላ አላህ ወደ እስልምና መርቶት እዚህ ደረጃ ላይ በቃ ነውና ከዚህ ታሪክ ላይ የምንረዳው ቄሳውስቶች ሁሉም ሐቅ ያውቃሉ። የዲኑል እስላም ትክክለኝነት የረሱል ሰለላሁ ዐለይሂ ወሰለም ነብዩ ነው መላክ ከዚህ ታሪክ ላይ የምንማረው ነው። አላህ Subhanahu Wa Ta'ala በሰማነው የምንጠቀም